በሁሉም ኮንስትራክሽን ሳይቶች ላይ ትንሽ የሚባሉ ስህተቶች ትልቅ ጉዳት ወይም እጦቶችን ያስከትላሉ። ከእነዚህም ውስጥ ማስወገድ ካለባቸው ስህተቶች መካከል የመጀመሪያው ፑር ማቴሪያል ስቶሬጅ፣ ጥራቱን ያልጠበቀ እቃ የምታስቀምጡበት ቦታ ማለት ነው። ሲሚንቶ ወይም ሌላ የኮንስትራክሽን እቃዎች በስርዓት በስቶር ውስጥ ካልተቀመጡ ዳሜጅ ይሆናሉ እና ዳይሬክትሊ ገንዘብ ታጣላችሁ ማለት ነው። ሁለተኛው ስህተት ኖት ቼኪንግ ሌቭልስ ነው። ውሃ ልክን በስርዓት አለማየት። ስራውን ስትጀምሩ የውሃ ልክ ስህተት ልክ ካልሆነ በዛ ላይ የምትሰሩት ስራ ሁሉ ልክ አይሆንም ማለት ነው። ሶስተኛው ስህተት ረሺንግ ዘ ጆብ ወይም ስራን ባልተገባ ሁኔታ ማፍጠን። በስራ ሁኔታ ላይ የችኩል መስራት ኢምፖርታንት የሚሆኑ ዲቴሎችን እንድትስቱ ያደርጋቸዋል። ከዛም ስህተት ይፈጠራል። አንድ ነገር አስታውሱ፣ ኮንስትራክሽን ኢዝ ናት አባውት ስፒድ ኢትስ አባውት አኪሬሲ። ፍጥነት ብቻውን አንድን ኮንስትራክሽን ስኬታማ ያስብለው። ሁልጊዜ ጊዜያችሁን በደንብ ተጠቀሙ። ማቴሪያሎችን በጥሩ ሁኔታ ስቶር አድርጉ። እናም የውሃ ልካችሁን በደንብ ቼክ አድርጉ ስራችሁን ከመጀመራችሁ በፊት። ለበለጠ የኮንስትራክሽን ቲፕ ቻናላችንን ሰብስክራይብ በማድረግ ይቀላቀሉ።